ፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሉ ቃላያት። ክቡር መልአከ አርያም መምህር ኤፍሬም ጥላሁን የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን በየማዕረጋችሁ ሰዓት ለመቆጠብ በቅድሚያ እዚህ ያላችሁ ምዕመናት በሙሉ እንደምን አደራችሁ? እንደምን አደራችሁ? እንደምን አላችሁ? አምላካችን እግዚአብሔር ስለፈቀደ እነሆ በወላዲተ አምላክ በኪዳነ ቃሏ ዕለት በቤቷ በደጇ እንዲህ ተሰብስበናልና ይህንን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አንድ ጊዜ እግዚአብሔርን አመስግኑት። አሁን ስለ መልአከ አርያም እንዲህ ናቸው እንዲህ ነው ብለን የምንመሰክረው ምንም የለም። ምክንያቱም ራሱ ታይቶ የሚፈረስ ስለሆነ ማለት ነው። ይህ ሁሉ ሊቃውንት፣ ይህ ሁሉ የቤተ ክርስቲያን አባት ዝም ብሎ አይደለም እዚህ የተሰበሰበው፣ እሳቸውን የሚናገር ነው። መልአከ አርያም ማን እንደሆኑ የሚመሰክር የሚናገር ነው። አንደበት አውጥቶ የሚናገር ነው። ስለዚህ እኛ መልካም የሥራ ጊዜ፣ መልካም የሥራ ዘመን፣ መልካም ስራ ሰርተው ደግሞ የኛ መመሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ካስተማረ በኋላ ምንድን ያላቸው? ሁሩ ወመሃሩ አይደል? ሁሩ ነው እኮ በቃ ሂዱ ስንባል እኛም የሐዋርያት ልጆች ስለሆን ሂዱ ስንባል ይህን ማገልገል ግዴታችን ነው፣ ስራችን ነው። ስለዚህ ቅዱስ ሲኖዶስ ደግሞ በመንፈስ ቅዱስ የሚቃኝ ስለሆነ በመንፈስ ቅዱስ የሚመራ ስለሆነ ለዚህ ቦታ አባት ያስፈልገዋል ብሎ እኚህን ታላቁን ወንድማችንን አባታችንን በዚህ ቦታ እንዲያገለግሉ ሂዱ አለ። ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሂዱ ብሎ ወደ ዓለም ውስተ ኩሉ እኮ ነው፣ ገደብ የለውም። ውስተ ኩሉ አይደል አጽናፋል። ስለዚህ የእኛ አገልግሎት ገደብ የለውም። ዛሬ እዚህ ነን፣ ነገ ደግሞ ሌላ ቦታ ነን። ይሄ ደግሞ የሚሆነው በመንፈስ ቅዱስ ቃል ወይም በመንፈስ ቅዱስ መሪነት መንፈስ ቅዱስ እየመራቸው ቤተክርስቲያኒቷን የሚያስተዳድሩ አባቶች በሚያስተላልፉት መልእክት መሰረት እኛ ልጆቻቸው እየተላላክን ቤተክርስቲያንን ዛሬም ነገም እናገለግላለንና ቤተክርስቲያን ደግሞ አሐቲ ናት፣ አንዲት ናት ቤተክርስቲያን። ስለዚህ እንዳውም በእንደዚህ አይነት ስፍራ ተገኝቶ ማገልገል ክብር ያስገኛልና እኔ መልአከ አርያም እንኳን ደስ ያለዎት። በዚህ ስፍራ የአገልግሎት ዘመኑን ሁሉ እግዚአብሔር ይባርክልኝ ነው። ሌላው ምንድነው እንግዲህ እንደሚታወቀው አስተዳዳሪ ሆኖ ሲመደብ ሊናዝዝ አይደለም። አምላካችን መድኃኒታችን ኢየሱስ ክርስቶስ በመለኮታዊ ቃሉ ሲያስተምር ለቅዱሳን ሐዋርያት መልእክቱን ሲያስተላልፍ በማቴዎስ ወንጌል በምዕራፍ 20 ላይ ወባቱ ዘይፈቅድ እምኔክሙ ይኩን አብየ ይኩንክሙ ገብረ አይደለም የሚለው። ወዘይ ይፈቅድ እምኔክሙ ይኩን ሊቀ ይኩንክሙ ላይከ ነው የሚለው። ከእናንተ ታላቅ ሊሆን የሚወድ ቢኖር አገልጋይ ይሁን፣ ከእናንተ አለቃ ሊሆን የሚሻ ቢኖር ተላላኪ ይሁን። መልአከ አርያም ሊላላኩ ሊያገለግሉ መጥተዋልና የሚላላኳቸው ከፊት እየቀደሙ ለስራ መቼም መልአከ አርያም እንዲስሩ እንዲያድርጉ የምንላቸው አባት አይደሉም። ነገ የምታያቸው ናቸው። ግን ተከታይ ይፈልጋሉ። ተከትሎ እየታዘዙ ምንድነው ተከተል አለቃህን አይደለም የሚባለው። አለቃችንን መሪያችንን ተከትሎ ማገልገል መስራት ቤተክርስቲያንን እሳቸው ብቻ ሳይሆኑ በነበሩበት ቦታ በፍቅር ሲመሩ ሰውም ካህናቱም የሚመራ ስለነበረ ተለውጦ ታላቅ ቦታ ሊሆን ይችላልና ዛሬም የሚመራ የሚያዳምጥ ካገኙ የሚከተል ካገኙ መልአከ አርያም በአገልግሎትም በወንጌል ትምህርቱም በልማቱም የሚታሙ አባት አይደሉምና በዚህ አፋችንን ሞልተን ደረታችንን ነፍተን የምንናገርላቸው የቤተ ክርስቲያን እንቁ ልጅ ናቸውና ለእሳቸው የምንመኘው እድሜና ጤና ብቻ ነው። መልአከ አርያም እድሜ ጤና ሰጥቶ
ከዚህ የበለጠውን ገና ብዙ ይጠበቅቦታልና ብዙ ስራ ሆኖትን ሰፋ አድርገው በደንብ እየቃኙት ቦታው መቼም ህሊና ጥሩ ነው። አንዳንዴ ሊቃውንት ቅኔ ለመቁጠር ወደ ጫካ ነው ሄድ የሚሉት ምስጢር ይገለጻል። ስለዚህ እንደው ይሄ ሲታይ ራሱ የስራው ምስጢር ራሱ ይገለጻል የሚገለጽበት ነው እና በእውነት መንፈስ ቅዱስ ያለበት ቦታ ነው። እኔ በጣም ነው ደስ ያለኝ። ስለዚህ አባታችን ወንድማችን አለቃ ሳይሆኑ ሊላላኳችሁ ትሁት ናቸው አባታችንና ደግሞ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ርኅራኄ ሕሊና የተቸገረ ዛሬ የምናስብበት የምናከብራት ወላዲተ አምላክ አዛኝቱን እሷን መማፀን ድንግል ማርያምን ማገልገል በድንግል ማርያም ቤት መኖር ደግሞ መታደል ነው መመረጥ ነው እና በእውነት ድንገት እግዚአብሔር ባወቀ ለዚህ ቦታ ታላቅ ስራ እንዲሰሩ አባቶቻችንን አስመልክቶ ወደዚህ አባታችንን ልኳቸዋልና በእውነት የምንጠብቀው ብቻ ሳይሆን እግዚአብሔር የሚወደውን ድንግል ማርያም ደስ የምትሰኝበትን ታላቅ ስራ ሰርተው ደግሞ እግዚአብሔርን በእርሶ ደስ እንዲሰኝ ቤተሰቡንም እርሶንም ጤና ሰጥቶ እንዲያኖር የዘወትር ጸሎታችን ነው። በእውነት ይህ ቦታ ታላቅ ቦታ እንደመሆኑ መጠን ታላቅ ሰው አግኝተዋልና በእውነት ተባብራችሁ ተመካከራችሁ እንድትሰሩ ለማለት ነው። ሁላችንም ቢሆን በያለንበት አለቆች ሳንሆን ተላላኪዎች ሆነን የምንሰራ ነን፣ አገልጋዮች ሆነን የምናገለግል ነን። ስለዚህ ሁላችንም ዛሬም ነገም ሂዱ ወደ ተባልንበት ቦታ ሁሉ ሄደን የታዘዝነውን የምንፈጽም የምንሰራ ስለሆን ይህንን ምዕመናኑ አውቆ የሚመደቡ አባቶችን በመላላክ አባታችን ምን እንታዘዝ፣ ምን እናግዞት፣ ምን ያስፈልጋል፣ ወዴት እንሂድ እያል ከስራቸው ከሆን መልአከ አርያም አባታችን ስራውን እንደሆነ ያውቁበታል ያቀላጥፉታልና ደግሞም የጸሎት አባት ስለሆኑ እግዚአብሔር አይለያቸውም። ድንግል ማርያም ከእሳቸው ጋር ሆና በእውነት ትልቅ ስራ እንደሚሰራ ተስፋ አለኝ፣ አምናለሁ። እንደሰማሁት ክቡር አባታችን መልአከ ፀሐይ ወመጋቤ ሐዲስ አባታችን አባ ማቴዎስ ቅድም ሲነግሩኝ ነበር እና በዚህ ቦታ ስኖር በዚህ ትልልቅ ስራ ተሰርቷል። በይበልጥ ደግሞ የቅድስት አርሴማ የሰማዕቷ ጸበል ያለበት ቦታ ዋሻ ሁሉ ያለው ትልቅ ፈውስ የሚሰጥበት እኛም በዚህ ወደ ደብረ ሊባኖስ ወደ ተለያየ ስፍራ ስንሄድ በመንገድ ላይ አባቶቻችን በማዕጠንቱ ጭምር የሚባርኩ የተቀደሰ ስፍራ ያለበት ብዙ ስራ የሚጠብቃቸው ናቸውና አባታችን የተቻላቸውን ያልሰርተው ሂዱ ሲባሉ እሳቸው ሄደዋል። ደግነቱ ደግሞ እዚሁ ቅርብ ስለሆኑ እየተመካከሩ የተጀመረው ስራ ምን እንደሚመስል እየተነጋገሩ ትልቅ ስራ ይሰራል ብዬ ጠብቃለሁና አባታችንም ወንድማቸው ናቸው መጥተው የተተኩት። ስለዚህ በመነጋገር የተጀመረው ስራ እንደነበረ ይቀጥላል ብለን እናምናለን። ስለዚህ ይህንን ደግሞ የሚያስቀጥል እግዚአብሔር ነው። ቅድም በመግቢያ ላይ እንደተናገርኩት ነቢየ እግዚአብሔር ቅዱስ ዳዊት ሁሎ ዘፈቀደ ገብረ እግዚአብሔር ነው። እግዚአብሔር የወደደውን ነው የሚያደርገው። እግዚአብሔር ያልወደደው ነገር ከቶ ምንም አይሆንም። እኛና እናንተ ዛሬ የተያየ ነው እግዚአብሔር ስለፈቀደ ስለወደደ ብቻ ነው። ያለ እግዚአብሔር ፈቃድ ምንም የሚሆን የለም። ራሱ ጸሎታችን እንኳን አምላካችን ያስተማረን አባታችን ሆይ የሚለውን ጸሎት ስንጸልይ ወይኩን ፈቃድከ በሉ አይደል ያለው። በቃ የኛ እኮ ወይኩን ፈቃድከ ያንተ ፈቃድ ይሁን፣ ያንተ ፈቃድ ከሆነ ብለን ነው ሁሉ ስራችንን መስራት ያለብን። ከቤታችንም ስንወጣ ያንተ ፈቃድ ሆኖ በሰላም አውለኝ፣ ስራዬን ባርክልኝ፣ አንተ ከኔ አትለይ፣ ማንኛውም እንቅስቃሴ ሁሉ በአንተ ፈቃድ ይሁን ነው ክርስቲያን ሊል የሚገባው። ስለዚህ እኛ ደግሞ የክርስቲያኖች ወይም ደግሞ ካህናት አባቶች ደግሞ ይህንን አድርጉ ብለን የምናስ ይህንኑ ተቀብለን ወይኩን ፈቃድከ ያንተ ፈቃድ ይሁን ያንተ ፈቃድ ነው ብለን አምነን የምንንቀሳቀሰው የምንሰራውና አሁንም አምላከ ቅዱሳን እግዚአብሔር ፈቃዱ ሆኖ የተመኘነውን የምንፈልገውን መልካሙን ነገር ሁሉ እንዲያደርግልን ፈቃዱ ይሁንልን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም በአማላጅነቷ አትለየን። እንደው ብዙ ብንናገር ስለ መልአከ አርያም ደስ ባለን፣ ግን
ስራቸው ስለሚናገር አሁን እንዲሁ ዝም ብለን እናበላሸዋለን። እንዲህ ነው ብለን ብንናገር ስለሚበላሽብን መልአከ አርያምን ራሳቸውን በስራ ስታዩአቸው ስተረጉሟቸው ተርጓሚ አያስፈልጋቸውምና የዚያን ጊዜ ትረዱታላችሁ። እንደው መቼም እኛ ዝም ብሎ ላለመሄድ ነውና መልአከ አርያም በእውነት መልካም የስራ ጊዜ እንዲሆንለት ከልብ እንመኛለን። ሁልጊዜም ደግሞ አብረኖት ነንና የሁሉ ሊቃውንት በእውነት እንዲህ ተሰብስቦ የከበበው ፍቅር ነው። ከምንም በላይ ፍቅር ይበልጣል። አምላካችንን መድኃኒታችንን ኢየሱስ ክርስቶስን ወይም እግዚአብሔር ወልድን ከሰማየ ሰማያት ወደዚህ ምድር የሳበው ያመጣው ፍቅር ነው። ፍቅር አገብሮት ነው። በእንተ ፍቅረ ሰብ መጻእከ ነው አይደል የሚለው። በቃ ይሄንን ሁሉ ምሁር፣ ይሄንን ሁሉ ሊቅ፣ ይሄንን ሁሉ የቤተክርስቲያን አባት የሰበሰበው የመልአከ አርያም ፍቅር ነው። ፍቅራቸው እንዲህ በቃላት የሚገለጽ አይደለምና ለሁላችንም አምላካችን እግዚአብሔር ፍቅሩን አንድነቱን ያድለን። ሀገራችንን ኢትዮጵያን ደግሞ ሰላም ያድርግልን። በመጨረሻ በእውነት እዚህ አብረዋቸው የመጡ ወንድሞቻቸው በእውነት መልአከ አርያም በዚህ ቦታ ሲያገለግሉ እንደው በአዲስ መንፈስ ሆነው እንዲያገለግሉ የሚባርኩበት እና እንዲሁም ደግሞ ልብሰ ተክህኖውን አዘጋጅተው ወዳጆቻቸው